ትትና እኮ ነው። ሊጠመቅ ወደ ባሪያው የሄደ ትትና እኮ ነው። በአህያ ተጭኖ ወደ ኢየሩሳሌም የገባ ልብ ብላችሁ ስሙ። አሁን በዓለም ላይ በጣም ስማቸው ሲጠራ የሚያስደነግጡ 4 መሪዎች አሉ። የእናንተን አላውቅም፣ እኔ ግን የገባኝ እነሱ ነው። አንዱ ፑቲን ነው አይደል? አሁን ፑቲንና ትራምፕ የቻይናው ፕሬዝዳንት የሰሜን ኮሪያው ፕሬዝዳንት በአህያ ተጭነው አዲስ አበባ ቢገቡ እንዴት ነው የምትሉ እናንተ? እስኪ ንገሩኝ። እንደው እውነቴን እኮ ነው። በአህያ ተጭነው አሁን አዲስ አበባ ቢመጡ እንዴት ነው የምትሉ? መቼም ሰበር ዜና እያለ ሙሉ ቀን ነው የሚውል አይደል? መምጣታቸው ብቻ አይደለም የሚዘገቡ በአህያ መጡ ተብሎ ነው። ዓለምን የፈጠረ ኢየሱስ ክርስቶስ በአህያ ተጭኖ ሄደ። አይደንቃችሁም? በአህያ ተጭኖ ይገርማል እኮ እጹብ ድንቅ። ዲያቆናት በበጎ ሕሊና ስሙኝ። ቅዱስ ያሬድ እንዲህ ይላል፣ እንዘ አምላክ ውእቱ ኮነ ዲያቆነ ወንፍቀ ዲያቆን ወሐጸበ እግረ አርዳይሁ ወይቤሎሙ ከመዝ ግበሩ ለሚጽክሙ። አምላክ ሲሆን ዲያቆን ሆነ። አይደርቅም እንዴ? መላከም ወይ አይደርቁት? እኔ እኮ ወደ ኋዚ ላይ ቢኖር እኮ ተንበርክኬ እግር ባጥብ ዝም ብሎ የማይስሙኝ አምላክ ሲሆን አይደል ዲያቆን ነው እግር ያጠበ። የአንድ ዲያቆን መለኪያው የካህንን እግር ማጠብ ነው። አምላክ ሲሆን እንዲሁ ስሙኝ እስኪ አምላክ ሲሆን በሉ እስኪ ምመናል ዲያቆን ሆነ። የደቀ መዛሙርቱንም እግር አጠበ። እናንተም ለባልንጀሮቻችሁ እንዲሁ አድርጎ አላቸው። ዮሐንስ ወንጌል ምዕራፍ 13 ላይ ነው ያለ። አምላክ ዲያቆን ሆኖ እግር ሲያጥብ አይደንቃችሁ? ታዲያ አምላክ እንደ ዲያቆን ሆኖ እግር ካጠበ እኛ በእውነት ራሳችን ዝቅ አድርገን ለወላጅ ብንታዘዝ፣ ሽማግሌዎችን ብናከብር፣ ለአባቶች ለካህናት ብንታዘዝ፣ ሲጠሩን አቤት ሲልኩን ወዴት ብንል፣ ኧረ እባካችሁ 4 ነጥብ አምጥቶ በወላጁ ካልተመረቀ እርግጠኛው ልንገራችሁ ትምህርቱ ፌል አድርጓል። በቃ ፈልቶበታል። አዲስ አበባ ዩኒቨርሲቲ የትኛው ዩኒቨርሲቲ ገብቶ 4 ነጥብ አምጥቶ ከተመረቀ ተማሪ ይልቅ እናት አባት የመረቀው ሽማግሌ የመረቀው ይበልጣል። ሲጀመር አሁን የሚመረቅ ሽማግሌ ሳለ ብላችሁ ነው? ማንስ ይመረቃል? የሚመረቅ እኮ የለም። የ80 ዓመት ሽማግሌ ባስ ውስጥ ገብቶ ወገቡ እየተንቀጠቀጠ እሱ ወንበር አለቅም ብሎ ተቀምጦ አልነሳም ብሎ ወይ አደፋፈ። እንዲሁም ሲለምነው የራስ ጉዳይ እኔ ቁሜ ነው ያልኩት። አይ ወይ አደፋፈ። አይ ኢትዮጵያ እንዴት ናፈቀችኝ እናንተ። እኔ ገጠሯ ኢትዮጵያ ትናፍቀኛለች። እሺ ገጠሯ ኢትዮጵያ በጣም ነው የምትናፍቅ። አቤት መከባበር! ማን ነው አንድን የደብረ አለቃ ቀና ብሎ የሚያየው? ማን ነው አንድን ቄስ ቀና ብሎ የሚያየው? ማን ነው አንድን መምህር ቀና ብሎ የሚያየው? ማን ነው ሽማግሌን ቀና ብሎ የሚናገር? እኔ እኮ አይደለም ሽማግሌ ከኔ በላይ ከሆነ ሰው ጋር ከተጣለው ያ ሰው ከደበደበኝ ከቤት ሲሄድ ከማን ጋር ተጣልተ ነው እገሌ ማንም ይበልጥ እሱ ጥሩ አድርጎ አልቆ ነው ማለት ታውቃላችሁ አይደል? ሲጀመር ስናድግ እኮ ወላጅ ብቻ አላሳደገንም፣ ጎረቤትም አሳድጎናል። አላሳደገንም? እንዲሁ አይደለም ሰዎቹ ከብቶቹ ሳይቀር ስርዓት አልነበራቸው? እስኪ ያስቡት በእውነት ያ ስነ ምግባር የት ሄደ? ያ ሰው ማክበር የት ሄደ? ያ ማህበራዊ ኑሮ የት ሄደ? ሁላችንም እኮ ሰዎች ነን። በቃ ሰው እኮ ሁላችን እኮ አንድ የሚያደርገን ሰው የሚለው ሰው የባህሪ ስም እኮ ነው ሰው። በነገራችን ላይ አዳም የተጸውዖ ስሙ ነው። ሰው የሚለው ግን የባህሪ ስም ነው። ከሰው የበለጠ የከበረ ፍጥረት የለም። ሲወድቅ በነገራችን ላይ በአፈጣጠራቸው የመጨረሻ የከበሩት በሰሩት ኃጢአት የመጨረሻ ወደቁ። ከላይ ዲያብሎስ ከታች አዳም። አዳም ለንስሐ በቃ፣ እግዚአብሔር ይቅር አለው። ይቅር ማለት ብቻ ሳይሆን የራሱን ባህሪ አድርጎ የራሱን ስጋ ተዋህዶ አዳነው። ዲያብሎስ ግን ትዕቢተኛ ነው፣ ንስሐ የማይገባ ለዘላለሙ ወድቋል። እሱን የመሰሉትንም እንደጣላቸው ይኖራል። እግዚአብሔር አምላክ ከዚያ ያድነን ይሰውረን ሁላችን። ስለዚህ የዘረዘርኳቸው ነገሮች እንዳልኳችሁ አርዕስተ ጸሎት። ወደ አቡነ ዘበሰማያት ልምጣ። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 እንደምታውቁት እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ያለ አይደል? አሁን መጨረሻ ላይ በጸሎት ሲያሳርጉልን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። አቡነ ዘበሰማያት አሁንም ሞባይል አውጡልኝ። ሰዓት ይቆጠራል ሞባይላችሁ አይደል? ቆይ እንኳን የራሴ ልቁጠር። ጨረስኩ። አንተ ላሽ በእኔ አሁን 2 ሰዓት ከ46 ደቂቃ ይላል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ
ኢታብአነ እግዚኦ ውስተ መንሱት አላ ደነን ወባልሃነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። በ24 ሰዓት ውስጥ 1144 ደቂቃ አለ። አሁን ለእግዚአብሔር 1 ደቂቃ እናጣለን። ለአሁኑ ስሜት 1 ደቂቃ ይጠፋል። ሰምተኛል አንተ እንዲሁ ሌላው ይቅር ሰው አሁን አቡነ ዘበሰማያት ለመድገም 1 ደቂቃ ያጣ 24 ሰዓትን አባዙት። ተሳስቼ ከሆነ 24 ሰዓት ሲባዛ በ60 ደቂቃ አባዙት። ሰው 1 ደቂቃ ያጣሉ። የፈለገ ይርፈት። ረጅሙን አባቶቻችን ይጸልዩት። የክርስቲያን አንደበት ጧት ተነስቶ አቡነ ዘበሰማያት ካልደገመ፣ እህል ሲበላ አቡነ ዘበሰማያት ካልደገመ፣ ማታ ሲተኛ አቡነ ዘበሰማያት ካልደገመ፣ ሌሊት ሲነቃ አቡነ ዘበሰማያት ካልደገመ ሰው 8 ሰዓት እየተኛ 1 ደቂቃ ለእግዚአብሔር ያጣል። ስራት ይጭፍሩ ካድባችሁ ይሄን ይያቻው እና ካጭሩ አቡነ ዘበሰማያት ከ80 መጻሕፍት ያሉ 5 ነገሮች አሉ። ስንት ነገሮች? ሃይማኖት፣ ተስፋ፣ ፍቅር፣ ትሕትና፣ ጸሎት። ሃይማኖት የማያዩትን እግዚአብሔርን አባታችን ነው ብሎ መጥራት እናየዋለን። በዓይነ ሥጋ ነው ማለት ግን ምንድነው? አባታችን አምላክነቱ ለመላው ዓለም ነው። አባትነቱ ለክርስቲያኖች ነው። እየሰማችሁ ነው? ተግባብተናል። ለምሳሌ አንድ የሀገር መሪ አሉ ልበል። መሪነታቸው ለሀገር ነው። አባትነታቸው ግን ለማን ነው? ለልጆቻቸው ነው አይደል? እግዚአብሔር አባትነቱ ለክርስቲያኖች አምነው ለተጠመቁ ለኦርቶዶክስ ተዋህዶ ክርስቲያኖች፣ አምላክነቱ ግን ለሁሉም። ሳናይ ምን እንለዋለን? አባታችን ሆይ። አንድ ይህ ሃይማኖት ይባላል። ሁለተኛው ተስፋ፣ መንግስት ትምጣ። መንግስቱ የት ነው የምትመጣ? ከአሜሪካ አትመጣም፣ ከኢየሩሳሌም ምናምን ከኢራን አትመጣም። የምትመጣው ከሰማይ ነው። እግር ኑሯት በእግሯ ተሽከርከራ ግን አትመጣም። ክንፍ ኑሯትን በክንፏ በራ አትመጣም። ትሰጠህን ማለት ነው። ለዚያ ያብቃን። በቃ ይቆ መንግስተ ሰማያት ከመካከላችሁ ናት። እኔን አምላክ ብላችሁ ካመናችሁ፣ ሥጋዬን ከበላችሁ፣ ደሜን ከጠጣችሁ መንግስተ ሰማያት በመካከላችሁ ናት። ሶስተኛው ፍቅር ነው። የፍቅር ሰው አንዱ ለአንዱ ይጸልያል። ለነ አሁን እያንዳንዱን ቃል በአቡነ ዘበሰማያት ውስጥ ካያችሁት ለግል ላይ የተጸለየ የለም። አባታችን ነው እንጂ አባት የሚል የለም። በቃ የዕለት እንጀራችን ነው እንጂ የዕለት እንጀራዬን የሚል የለም። ትሕትና ቅዱሳን ከበቁ በኋላ ይቅር በለን ይላሉ። እየሰማችሁ ነው ምዕመናን? ምን ካሉ በኋላ? ለምሳሌ ጥር 10 ቀን ታቦት ልናወርድ ነው። ልብሳችሁን ጥር 9 ቀን አጠባችሁት። ጥር 9 ቀን የታጠ